ፊልሙ የሚጀምረው ሄንሪ የፍጥነት መንገድ መቆጣጠሪያ ጣቢያው ሰራተኛ እንደሆነ እያሳየን ነው። በማታ ሽፍትም እየሰራ ባለበት ወቅት እናም ሄንሪ የማታ ሽፍቱን ጨርሶ ሲነጋ ጠዋት ወደ ቤቱ ሲሄድ ያሳየናል። በቤቱም እንደደረሰ ሚስቱ ቁርስ ታቀርብለትና ማውራት ይጀምራሉ። ሄንሪ ቁርሱን እየበላ ሚስቱ ግን ቁጭ ብላ አይኑን ታየው ነበረ። እናም ሄንሪ ከሚበላበት ቀና ብሎ ይመለከታትና አንቺ ቁርስ አበይም እንዴ ይላታል። እኔ በልቻለሁ ትለዋለች። እናም ሚስቱ የሆነ ጥያቄ እንዳላት ስላወቀ ደህና ነሽ አይደል ይላታል። እሷም መልሳ ሲንዲና ቤልስ አትወስደኝም ወይ ትለዋለች። ሲንዲና ቤልስ ማለት ታዲያ አሜሪካ ውስጥ ሰዎች ቤቢ ሻወር ለማድረግ የሚሄዱበት ቦታ ነበረ። ከዛም ሄንሪ ምን ችግር አለ ወስድሻለሁ ይላታል። ነገር ግን ሚስቱ አሁንም ትንሽ ቆየት ትልና እንደውም እኔ ሲንዲና ቤልስ መሄድ አልፈልግም፣ ሲንዲና ቤልስ ቤቴ እንዲሆን ነው የምፈልገው ትለዋለች። ሄንሪ የሚመልስና ይሄ ታዲያ ምን ችግር አለው ጥሩ ነው እንደውም ይላታል። የሄንሪ ሚስት ታዲያ አሁንም ሄንሪ የተረዳት ስላልመሰላት ሄንሪ አሁን ጊዜው አይመስልህም ትለዋለች። ከዛም ሄንሪ ስለ ልጆች ነው አይደለም የምትይው ይላታል። እናም የሄንሪ ሚስት ለስለስ ባለ ድምፅ አዎ እርግጥ ነው ስለ ልጆች ነው የማወራው፣ አሁን ላይ መውለድ አለብን ትለዋለች። ሄንሪ ግን የሚስቱን ፍላጎት ለማክበር ሲል አዎ ልጆች እወዳለሁ፣ ነገር ግን እሱ አሁን ልጆችን ለመውለድ ዝግጁ አልነበረም። እንደሚወዳት ትጠራጠርና ሄንሪ ግን አሁንም ትወደኛለህ ትለዋለች። አዎ በጣም ወድሻለሁ ይላታል እሱ። ሄንሪና ሚስቱ ታዲያ እየተነጋገሩ ባሉበት ሰዓት በኃይለኛው በራቸው ይንኳኳል። ሄዶም በሩን በሚከፍትበት ሰዓት ሁለት ሰዎች አንዱ የታመመ በማስመሰል መሬት ላይ ቁጭ ብሎ ያገኛቸዋል። እነዚህ ሁለት ሰዎች ታዲያ የሄንሪ ጓደኞች ናቸው። እነዚህ ሁለት ሰዎች ታዲያ ሄንሪ በፊት ላይ የሚያውቃቸው ጓደኞቹ ነበሩ። እናም በዚህ ሰዓት ሄንሪን በር ያስከፈተው ሰውዬ አንድ ጓደኛችን ታሞብን ነው፣ ለደቂቃዎች ወደ ቤት መምጣት እንችላለን ብሎ ይጠይቁታል። ከዛም ሄንሪ ወደ ቤቱ ያስገባቸውና ሚስቱ የታመመውን ሰውዬ መንከባከብ ትጀምራለች። በጣም የታመመው ወደ ሐኪም ቤት ሄዶ መታየት አለበት ይሉታል። ፊልሙ የሚጀምረው ሄንሪ የፍጥነት መንገድ መቆጣጠሪያ ጣቢያው ሰራተኛ እንደሆነ እያሳየን ነው። በማታ ሽፍትም እየሰራ ባለበት ወቅት እናም ሄንሪ የማታ ሽፍቱን ጨርሶ ሲነጋ ጠዋት ወደ ቤቱ ሲሄድ ያሳየናል። በቤቱም እንደደረሰ ሚስቱ ቁርስ ታቀርብለትና ማውራት ይጀምራሉ። ሄንሪ ቁርሱን እየበላ ሚስቱ ግን ቁጭ ብላ አይኑን ታየው ነበረ። እናም ሄንሪ ከሚበላበት ቀና ብሎ ይመለከታትና አንቺ ቁርስ አበይም እንዴ ይላታል። እኔ በልቻለሁ ትለዋለች። እናም ሚስቱ የሆነ ጥያቄ እንዳላት ስላወቀ ደህና ነሽ አይደል ይላታል። እሷም መልሳ ሲንዲና ቤልስ አትወስደኝም ወይ ትለዋለች። ሲንዲና ቤልስ ማለት ታዲያ አሜሪካ ውስጥ ሰዎች ቤቢ ሻወር ለማድረግ የሚሄዱበት ቦታ ነበረ። ከዛም ሄንሪ ምን ችግር አለ ወስድሻለሁ ይላታል። ነገር ግን ሚስቱ አሁንም ትንሽ ቆየት ትልና እንደውም እኔ ሲንዲና ቤልስ መሄድ አልፈልግም፣ ሲንዲና ቤልስ ቤቴ እንዲሆን ነው የምፈልገው ትለዋለች። ሄንሪ የሚመልስና ይሄ ታዲያ ምን ችግር አለው ጥሩ ነው እንደውም ይላታል። የሄንሪ ሚስት ታዲያ አሁንም ሄንሪ የተረዳት ስላልመሰላት ሄንሪ አሁን ጊዜው አይመስልህም ትለዋለች። ከዛም ሄንሪ ስለ ልጆች ነው አይደለም የምትይው ይላታል። እናም የሄንሪ ሚስት ለስለስ ባለ ድምፅ አዎ እርግጥ ነው ስለ ልጆች ነው የማወራው፣ አሁን ላይ መውለድ አለብን ትለዋለች። ሄንሪ ግን የሚስቱን ፍላጎት ለማክበር ሲል አዎ ልጆች እወዳለሁ፣ ነገር ግን እሱ አሁን ልጆችን ለመውለድ ዝግጁ አልነበረም። እንደሚወዳት ትጠራጠርና ሄንሪ ግን አሁንም ትወደኛለህ ትለዋለች። አዎ በጣም ወድሻለሁ ይላታል እሱ። ሄንሪና ሚስቱ ታዲያ እየተነጋገሩ ባሉበት ሰዓት በኃይለኛው በራቸው ይንኳኳል። ሄዶም በሩን በሚከፍትበት ሰዓት ሁለት ሰዎች አንዱ የታመመ በማስመሰል መሬት ላይ ቁጭ ብሎ ያገኛቸዋል። እነዚህ ሁለት ሰዎች ታዲያ የሄንሪ ጓደኞች ናቸው። እነዚህ ሁለት ሰዎች ታዲያ ሄንሪ በፊት ላይ የሚያውቃቸው ጓደኞቹ ነበሩ። እናም በዚህ ሰዓት ሄንሪን በር ያስከፈተው ሰውዬ አንድ ጓደኛችን ታሞብን ነው፣ ለደቂቃዎች ወደ ቤት መምጣት እንችላለን ብሎ ይጠይቁታል። ከዛም ሄንሪ ወደ ቤቱ ያስገባቸውና ሚስቱ የታመመውን ሰውዬ መንከባከብ ትጀምራለች። በጣም የታመመው ወደ ሐኪም ቤት ሄዶ መታየት አለበት ይሉታል። ፊልሙ የሚጀምረው ሄንሪ የፍጥነት መንገድ መቆጣጠሪያ ጣቢያው ሰራተኛ እንደሆነ እያሳየን ነው። በማታ ሽፍትም እየሰራ ባለበት ወቅት እናም ሄንሪ የማታ ሽፍቱን ጨርሶ ሲነጋ ጠዋት ወደ ቤቱ ሲሄድ ያሳየናል። በቤቱም እንደደረሰ ሚስቱ ቁርስ ታቀርብለትና ማውራት ይጀምራሉ። ሄንሪ ቁርሱን እየበላ ሚስቱ ግን ቁጭ ብላ አይኑን ታየው ነበረ። እናም ሄንሪ ከሚበላበት ቀና ብሎ ይመለከታትና አንቺ ቁርስ አበይም እንዴ ይላታል። እኔ በልቻለሁ ትለዋለች። እናም ሚስቱ የሆነ ጥያቄ እንዳላት ስላወቀ ደህና ነሽ አይደል ይላታል። እሷም መልሳ ሲንዲና ቤልስ አትወስደኝም ወይ ትለዋለች። ሲንዲና ቤልስ ማለት ታዲያ አሜሪካ ውስጥ ሰዎች ቤቢ ሻወር ለማድረግ የሚሄዱበት ቦታ ነበረ። ከዛም ሄንሪ ምን ችግር አለ ወስድሻለሁ ይላታል። ነገር ግን ሚስቱ አሁንም ትንሽ ቆየት ትልና እንደውም እኔ ሲንዲና ቤልስ መሄድ አልፈልግም፣ ሲንዲና ቤልስ ቤቴ እንዲሆን ነው የምፈልገው ትለዋለች። ሄንሪ የሚመልስና ይሄ ታዲያ ምን ችግር አለው ጥሩ ነው እንደውም ይላታል። የሄንሪ ሚስት ታዲያ አሁንም ሄንሪ የተረዳት ስላልመሰላት ሄንሪ አሁን ጊዜው አይመስልህም ትለዋለች። ከዛም ሄንሪ ስለ ልጆች ነው አይደለም የምትይው ይላታል። እናም የሄንሪ ሚስት ለስለስ ባለ ድምፅ አዎ እርግጥ ነው ስለ ልጆች ነው የማወራው፣ አሁን ላይ መውለድ አለብን ትለዋለች። ሄንሪ ግን የሚስቱን ፍላጎት ለማክበር ሲል
አዎ ልጆች እወዳለሁ፣ ነገር ግን እሱ አሁን ልጆችን ለመውለድ ዝግጁ አልነበረም። እንደሚወዳት ትጠራጠርና ሄንሪ ግን አሁንም ትወደኛለህ ትለዋለች። አዎ በጣም እወድሻለሁ ይላታል እሱም። ሄንሪና ሚስቱ ታዲያ እየተነጋገሩ ባሉበት ሰዓት በኃይለኛው በራቸው ይንኳኳል። ሄዶም በሩን በሚከፍትበት ሰዓት ሁለት ሰዎች አንዱ የታመመ በማስመሰል መሬት ላይ ቁጭ ብሎ ያገኛቸዋል። እነዚህ ሁለት ሰዎች ታዲያ የሄንሪ ጓደኞች ናቸው። እነዚህ ሁለት ሰዎች ታዲያ ሄንሪ በፊት ላይ የሚያውቃቸው ጓደኞቹ ነበሩ። እናም በዚህ ሰዓት ሄንሪን በር ያስከፈተው ሰውዬ አንድ ጓደኛችን ታሞብን ነው፣ ለደቂቃዎች ወደ ቤት መምጣት እንችላለን ብሎ ይጠይቁታል። ከዛም ሄንሪ ወደ ቤቱ ያስገባቸውና ሚስቱ የታመመውን ሰውዬ መንከባከብ ትጀምራለች። በጣም የታመመው ወደ ሐኪም ቤት ሄዶ መታየት አለበት ይሉታል። ፊልሙ የሚጀምረው ሄንሪ የፍጥነት መንገድ መቆጣጠሪያ ጣቢያው ሰራተኛ እንደሆነ እያሳየን ነው። በማታ ሽፍትም እየሰራ ባለበት ወቅት እናም ሄንሪ የማታ ሽፍቱን ጨርሶ ሲነጋ ጠዋት ወደ ቤቱ ሲሄድ ያሳየናል። ቤቱም እንደደረሰ ሚስቱ ቁርስ ታቀርብለትና ማውራት ይጀምራሉ። ሄንሪ ቁርሱን እየበላ ሚስቱ ግን ቁጭ ብላ አይኑን ታየው ነበረ። እናም ሄንሪ ከሚበላበት ቀና ብሎ ይመለከታትና አንቺ ቁርስ አበይም እንዴ ይላታል። እኔ በልቻለሁ ትለዋለች። እናም ሚስቱ የሆነ ጥያቄ እንዳላት ስላወቀ ደህና ነሽ አይደል ይላታል። እሷም መልሳ ሲንዲና ቤልስ አትወስደኝም ወይ ትለዋለች። ሲንዲና ቤልስ ማለት ታዲያ አሜሪካ ውስጥ ሰዎች ቤቢ ሻወር ለማድረግ የሚሄዱበት ቦታ ነበረ። ከዛም ሄንሪ ምን ችግር አለ ወስድሻለሁ ይላታል። ነገር ግን ሚስቱ አሁንም ትንሽ ቆየት ትልና እንደውም እኔ ሲንዲና ቤልስ መሄድ አልፈልግም፣ ሲንዲና ቤልስ ቤቴ እንዲሆን ነው የምፈልገው ትለዋለች። ሄንሪ የሚመልስና ይሄ ታዲያ ምን ችግር አለው ጥሩ ነው እንደውም ይላታል። የሄንሪ ሚስት ታዲያ አሁንም ሄንሪ የተረዳት ስላልመሰላት ሄንሪ አሁን ጊዜው አይመስልህም ትለዋለች። ከዛም ሄንሪ ስለ ልጆች ነው አይደለም መጥቶ ይላታል። እናም የሄንሪ ሚስት ለስለስ ባለ ድምፅ አዎ እርግጥ ነው ስለ ልጆች ነው የማወራው፣ አሁን ላይ መውለድ አለብን ትለዋለች። ሄንሪ ግን የሚስቱን ፍላጎት ለማክበር ሲል አዎ ልጆች እወዳለሁ፣ ነገር ግን እሱ አሁን ልጆችን ለመውለድ ዝግጁ አልነበረም። እንደሚወዳት ትጠራጠርና ሄንሪ ግን አሁንም ትወደኛለህ ትለዋለች። አዎ በጣም እወድሻለሁ ይላታል እሱም። ሄንሪና ሚስቱ ታዲያ እየተነጋገሩ ባሉበት ሰዓት በኃይለኛው በራቸው ይንኳኳል። ሄዶም በሩን በሚከፍትበት ሰዓት ሁለት ሰዎች አንዱ የታመመ በማስመሰል መሬት ላይ ቁጭ ብሎ ያገኛቸዋል። እነዚህ ሁለት ሰዎች ታዲያ የሄንሪ ጓደኞች ናቸው። እነዚህ ሁለት ሰዎች ታዲያ ሄንሪ በፊት ላይ የሚያውቃቸው ጓደኞቹ ነበሩ። እናም በዚህ ሰዓት ሄንሪን በር ያስከፈተው ሰውዬ አንድ ጓደኛችን ታሞብን ነው፣ ለደቂቃዎች ወደ ቤት መምጣት እንችላለን ብሎ ይጠይቁታል። ከዛም ሄንሪ ወደ ቤቱ ያስገባቸውና ሚስቱ የታመመውን ሰውዬ መንከባከብ ትጀምራለች። በጣም የታመመው ወደ ሐኪም ቤት ሄዶ መታየት አለበት ይሉታል። ፊልሙ የሚጀምረው ሄንሪ የፍጥነት መንገድ መቆጣጠሪያ ጣቢያው ሰራተኛ እንደሆነ እያሳየን ነው። በማታ ሽፍትም እየሰራ ባለበት ወቅት እናም ሄንሪ የማታ ሽፍቱን ጨርሶ ሲነጋ ጠዋት ወደ ቤቱ ሲሄድ ያሳየናል። ቤቱም እንደደረሰ ሚስቱ ቁርስ ታቀርብለትና ማውራት ይጀምራሉ። ሄንሪ ቁርሱን እየበላ ሚስቱ ግን ቁጭ ብላ አይኑን ታየው ነበረ። እናም ሄንሪ ከሚበላበት ቀና ብሎ ይመለከታትና አንቺ ቁርስ አበይም እንዴ ይላታል። እኔ በልቻለሁ ትለዋለች። እናም ሚስቱ የሆነ ጥያቄ እንዳላት ስላወቀ ደህና ነሽ አይደል ይላታል። እሷም መልሳ ሲንዲና ቤልስ አትወስደኝም ወይ ትለዋለች። ሲንዲና ቤልስ ማለት ታዲያ አሜሪካ ውስጥ ሰዎች ቤቢ ሻወር ለማድረግ የሚሄዱበት ቦታ ነበረ። ከዛም ሄንሪ ምን ችግር አለ ወስድሻለሁ ይላታል። ነገር ግን ሚስቱ አሁንም ትንሽ ቆየት ትልና እንደውም እኔ ሲንዲና ቤልስ መሄድ አልፈልግም፣ ሲንዲና ቤልስ ቤቴ እንዲሆን ነው የምፈልገው ትለዋለች። ሄንሪ የሚመልስና ይሄ ታዲያ ምን ችግር አለው ጥሩ ነው እንደውም ይላታል። የሄንሪ ሚስት ታዲያ አሁንም ሄንሪ የተረዳት ስላልመሰላት ሄንሪ አሁን ጊዜው አይመስልህም ትለዋለች። ከዛም ሄንሪ ስለ ልጆች ነው አይደለም መጥቶ ይላታል። እናም የሄንሪ ሚስት ለስለስ ባለ ድምፅ አዎ እርግጥ ነው ስለ ልጆች ነው የማወራው፣ አሁን ላይ መውለድ አለብን ትለዋለች። ሄንሪ ግን የሚስቱን ፍላጎት ለማክበር ሲል አዎ ልጆች እወዳለሁ፣ ነገር ግን እሱ አሁን ልጆችን ለመውለድ ዝግጁ አልነበረም። እንደሚወዳት ትጠራጠርና ሄንሪ ግን አሁንም ትወደኛለህ ትለዋለች። አዎ በጣም እወድሻለሁ ይላታል እሱም። ሄንሪና ሚስቱ ታዲያ እየተነጋገሩ ባሉበት ሰዓት በኃይለኛው በራቸው ይንኳኳል። ሄዶም በሩን በሚከፍትበት ሰዓት ሁለት ሰዎች አንዱ የታመመ በማስመሰል መሬት ላይ ቁጭ ብሎ ያገኛቸዋል። እነዚህ ሁለት ሰዎች ታዲያ የሄንሪ ጓደኞች ናቸው። እነዚህ ሁለት ሰዎች ታዲያ ሄንሪ በፊት ላይ የሚያውቃቸው ጓደኞቹ ነበሩ። እናም በዚህ ሰዓት ሄንሪን በር ያስከፈተው ሰውዬ አንድ ጓደኛችን ታሞብን ነው፣ ለደቂቃዎች ወደ ቤት መምጣት እንችላለን ብሎ ይጠይቁታል። ከዛም ሄንሪ ወደ ቤቱ ያስገባቸውና ሚስቱ የታመመውን ሰውዬ መንከባከብ ትጀምራለች። በጣም የታመመው ወደ ሐኪም ቤት ሄዶ መታየት አለበት ይሉታል። ፊልሙ የሚጀምረው ሄንሪ የፍጥነት መንገድ መቆጣጠሪያ ጣቢያው ሰራተኛ እንደሆነ እያሳየን ነው። በማታ ሽፍትም እየሰራ ባለበት ወቅት እናም ሄንሪ የማታ ሽፍቱን ጨርሶ ሲነጋ ጠዋት ወደ ቤቱ ሲሄድ ያሳየናል። ቤቱም እንደደረሰ ሚስቱ ቁርስ ታቀርብለትና ማውራት ይጀምራሉ። ሄንሪ ቁርሱን እየበላ ሚስቱ ግን ቁጭ ብላ አይኑን ታየው ነበረ። እናም ሄንሪ ከሚበላበት ቀና ብሎ ይመለከታትና አንቺ ቁርስ አበይም እንዴ ይላታል።
እኔ በልቻለሁ ትለዋለች። እናም ሚስቱ የሆነ ጥያቄ እንዳላት ስላወቀ ደህና ነሽ አይደል ይላታል። እሷም መልሳ ሲንዲና ቤልስ አትወስደኝም ወይ ትለዋለች። ሲንዲና ቤልስ ማለት ታዲያ አሜሪካ ውስጥ ሰዎች ቤቢ ሻወር ለማድረግ የሚሄዱበት ቦታ ነበረ። ከዛም ሄንሪ ምን ችግር አለ ወስድሻለሁ ይላታል። ነገር ግን ሚስቱ አሁንም ትንሽ ቆየት ትልና እንደውም እኔ ሲንዲና ቤልስ መሄድ አልፈልግም፣ ሲንዲና ቤልስ ቤቴ እንዲሆን ነው የምፈልገው ትለዋለች። ሄንሪ የሚመልስና ይሄ ታዲያ ምን ችግር አለው ጥሩ ነው እንደውም ይላታል። የሄንሪ ሚስት ታዲያ አሁንም ሄንሪ የተረዳት ስላልመሰላት ሄንሪ አሁን ጊዜው አይመስልህም ትለዋለች። ከዛም ሄንሪ ስለ ልጆች ነው አይደለም የምትይው ይላታል። እናም የሄንሪ ሚስት ለስለስ ባለ ድምፅ አዎ እርግጥ ነው ስለ ልጆች ነው የማወራው፣ አሁን ላይ መውለድ አለብን ትለዋለች። ሄንሪ ግን የሚስቱን ፍላጎት ለማክበር ሲል አዎ ልጆች ወዳለሁ፣ ነገር ግን እሱ አሁን ልጆችን ለመውለድ ዝግጁ አልነበረም። እንደሚወዳት ትጠራጠርና ሄንሪ ግን አሁንም ትወደኛለህ ትለዋለች። አዎ በጣም ወድሻለሁ ይላታል። እሱ ሄንሪና ሚስቱ ታዲያ እየተነጋገሩ ባሉበት ሰዓት በኃይለኛው በራቸው ይንኳኳል። ሄዶም በሩን በሚከፍትበት ሰዓት ሁለት ሰዎች አንዱ የታመመ በማስመሰል መሬት ላይ ቁጭ ብሎ ያገኛቸዋል። እነዚህ ሁለት ሰዎች ታዲያ የሄንሪ ጓደኞች ናቸው። እነዚህ ሁለት ሰዎች ታዲያ ሄንሪ በፊት ላይ የሚያውቃቸው ጓደኞቹ ነበሩ። እናም በዚህ ሰዓት ሄንሪን በር ያስከፈተው ሰውዬ አንድ ጓደኛችን ታሞብን ነው፣ ለደቂቃዎች ወደ ቤት መምጣት እንችላለን ብሎ ይጠይቁታል። ከዛም ሄንሪ ወደ ቤቱ ያስገባቸውና ሚስቱ የታመመውን ሰውዬ መንከባከብ ትጀምራለች። በጣም የታመመው ወደ ሐኪም ቤት ሄዶ መታየት አለበት ይሉታል። ፊልሙ የሚጀምረው ሄንሪ የፍጥነት መንገድ መቆጣጠሪያ ጣቢያው ሰራተኛ እንደሆነ እያሳየን ነው። በማታ ሽፍትም እየሰራ ባለበት ወቅት እናም ሄንሪ የማታ ሽፍቱን ጨርሶ ሲነጋ ጠዋት ወደ ቤቱ ሲሄድ ያሳየናል። በቤቱም እንደደረሰ ሚስቱ ቁርስ ታቀርብለትና ማውራት ይጀምራሉ። ሄንሪ ቁርሱን እየበላ ሚስቱ ግን ቁጭ ብላ አይኑን ታዩ ነበረ። እናም ሄንሪ ከሚበላበት ቀና ብሎ ይመለከታትና አንቺ ቁርስ አበይም እንዴ ይላታል። እኔ በልቻለሁ ትለዋለች። እናም ሚስቱ የሆነ ጥያቄ እንዳላት ስላወቀ ደህና ነሽ አይደል ይላታል። እሷም መልሳ ሲንዲና ቤልስ አትወስደኝም ወይ ትለዋለች። ሲንዲና ቤልስ ማለት ታዲያ አሜሪካ ውስጥ ሰዎች ቤቢ ሻወር ለማድረግ የሚሄዱበት ቦታ ነበረ። ከዛም ሄንሪ ምን ችግር አለ ወስድሻለሁ ይላታል። ነገር ግን ሚስቱ አሁንም ትንሽ ቆየት ትልና እንደውም እኔ ሲንዲና ቤልስ መሄድ አልፈልግም፣ ሲንዲና ቤልስ ቤቴ እንዲሆን ነው የምፈልገው ትለዋለች። ሄንሪ የሚመልስና ይሄ ታዲያ ምን ችግር አለው ጥሩ ነው እንደውም ይላታል። የሄንሪ ሚስት ታዲያ አሁንም ሄንሪ የተረዳት ስላልመሰላት ሄንሪ አሁን ጊዜው አይመስልህም ትለዋለች። ከዛም ሄንሪ ስለ ልጆች ነው አይደለም የምትይው ይላታል። እናም የሄንሪ ሚስት ለስለስ ባለ ድምፅ አዎ እርግጥ ነው ስለ ልጆች ነው የማወራው፣ አሁን ላይ መውለድ አለብን ትለዋለች። ሄንሪ ግን የሚስቱን ፍላጎት ለማክበር ሲል አዎ ልጆች ወዳለሁ፣ ነገር ግን እሱ አሁን ልጆችን ለመውለድ ዝግጁ አልነበረም። እንደሚወዳት ትጠራጠርና ሄንሪ ግን አሁንም ትወደኛለህ ትለዋለች። አዎ በጣም ወድሻለሁ ይላታል። እሱ ሄንሪና ሚስቱ ታዲያ እየተነጋገሩ ባሉበት ሰዓት በኃይለኛው በራቸው ይንኳኳል። ሄዶም በሩን በሚከፍትበት ሰዓት ሁለት ሰዎች አንዱ የታመመ በማስመሰል መሬት ላይ ቁጭ ብሎ ያገኛቸዋል። እነዚህ ሁለት ሰዎች ታዲያ የሄንሪ ጓደኞች ናቸው። እነዚህ ሁለት ሰዎች ታዲያ ሄንሪ በፊት ላይ የሚያውቃቸው ጓደኞቹ ነበሩ። እናም በዚህ ሰዓት ሄንሪን በር ያስከፈተው ሰውዬ አንድ ጓደኛችን ታሞብን ነው፣ ለደቂቃዎች ወደ ቤት መምጣት እንችላለን ብሎ ይጠይቁታል። ከዛም ሄንሪ ወደ ቤቱ ያስገባቸውና ሚስቱ የታመመውን ሰውዬ መንከባከብ ትጀምራለች። በጣም የታመመው ወደ ሐኪም ቤት ሄዶ መታየት አለበት ይሉታል። ፊልሙ የሚጀምረው ሄንሪ የፍጥነት መንገድ መቆጣጠሪያ ጣቢያው ሰራተኛ እንደሆነ እያሳየን ነው። በማታ ሽፍትም እየሰራ ባለበት ወቅት እናም ሄንሪ የማታ ሽፍቱን ጨርሶ ሲነጋ ጠዋት ወደ ቤቱ ሲሄድ ያሳየናል። በቤቱም እንደደረሰ ሚስቱ ቁርስ ታቀርብለትና ማውራት ይጀምራሉ። ሄንሪ ቁርሱን እየበላ ሚስቱ ግን ቁጭ ብላ አይኑን ታዩ ነበረ። እናም ሄንሪ ከሚበላበት ቀና ብሎ ይመለከታትና አንቺ ቁርስ አበይም እንዴ ይላታል። እኔ በልቻለሁ ትለዋለች። እናም ሚስቱ የሆነ ጥያቄ እንዳላት ስላወቀ ደህና ነሽ አይደል ይላታል። እሷም መልሳ ሲንዲና ቤልስ አትወስደኝም ወይ ትለዋለች። ሲንዲና ቤልስ ማለት ታዲያ አሜሪካ ውስጥ ሰዎች ቤቢ ሻወር ለማድረግ የሚሄዱበት ቦታ ነበረ። ከዛም ሄንሪ ምን ችግር አለ ወስድሻለሁ ይላታል። ነገር ግን ሚስቱ አሁንም ትንሽ ቆየት ትልና እንደውም እኔ ሲንዲና ቤልስ መሄድ አልፈልግም፣ ሲንዲና ቤልስ ቤቴ እንዲሆን ነው የምፈልገው ትለዋለች። ሄንሪ የሚመልስና ይሄ ታዲያ ምን ችግር አለው ጥሩ ነው እንደውም ይላታል። የሄንሪ ሚስት ታዲያ አሁንም ሄንሪ የተረዳት ስላልመሰላት ሄንሪ አሁን ጊዜው አይመስልህም ትለዋለች። ከዛም ሄንሪ ስለ ልጆች ነው አይደለም የምትይው ይላታል። እናም የሄንሪ ሚስት ለስለስ ባለ ድምፅ አዎ እርግጥ ነው ስለ ልጆች ነው የማወራው፣ አሁን ላይ መውለድ አለብን ትለዋለች። ሄንሪ ግን የሚስቱን ፍላጎት ለማክበር ሲል አዎ ልጆች ወዳለሁ፣ ነገር ግን እሱ አሁን ልጆችን ለመውለድ ዝግጁ አልነበረም። እንደሚወዳት ትጠራጠርና ሄንሪ ግን አሁንም ትወደኛለህ ትለዋለች። አዎ በጣም ወድሻለሁ ይላታል። እሱ ሄንሪና ሚስቱ ታዲያ እየተነጋገሩ ባሉበት ሰዓት በኃይለኛው በራቸው ይንኳኳል። ሄዶም በሩን በሚከፍትበት ሰዓት ሁለት ሰዎች አንዱ የታመመ በማስመሰል መሬት ላይ ቁጭ ብሎ ያገኛቸዋል። እነዚህ ሁለት ሰዎች ታዲያ የሄንሪ ጓደኞች ናቸው። እነዚህ ሁለት ሰዎች ታዲያ ሄንሪ በፊት ላይ የሚያውቃቸው ጓደኞቹ ነበሩ።
እናም በዚህ ሰዓት ሄንሪን በር ያስከፈተው ሰውዬ አንድ ጓደኛችን ታሞብን ነው፣ ለደቂቃዎች ወደ ቤት መምጣት እንችላለን ብሎ ይጠይቁታል። ከዛም ሄንሪ ወደ ቤቱ ያስገባቸውና ሚስቱ የታመመውን ሰውዬ መንከባከብ ትጀምራለች። በጣም ነው የታመመው፣ ወደ ሐኪም ቤት ሄዶ መታየት አለበት ይሉታል። ፊልሙ የሚጀምረው ሄንሪ የፍጥነት መንገድ መቆጣጠሪያ ጣቢያው ሰራተኛ እንደሆነ እያሳየን ነው። በማታ ሽፍትም እየሰራ ባለበት ወቅት እናም ሄንሪ የማታ ሽፍቱን ጨርሶ ሲነጋ ጠዋት ወደ ቤቱ ሲሄድ ያሳየናል። ቤቱም እንደደረሰ ሚስቱ ቁርስ ታቀርብለትና ማውራት ይጀምራሉ። ሄንሪ ቁርሱን እየበላ ሚስቱ ግን ቁጭ ብላ አይኑን ታዩ ነበረ። እናም ሄንሪ ከሚበላበት ቀና ብሎ ይመለከታትና አንቺ ቁርስ አበይም እንዴ ይላታል። እኔ በልቻለሁ ትለዋለች። እናም ሚስቱ የሆነ ጥያቄ እንዳላት ስላወቀ ደህና ነሽ አይደል ይላታል። እሷም መልሳ ሲንዲና ቤልስ አትወስደኝም ወይ ትለዋለች። ሲንዲና ቤልስ ማለት ታዲያ አሜሪካ ውስጥ ሰዎች ቤቢ ሻወር ለማድረግ የሚሄዱበት ቦታ ነበረ። ከዛም ሄንሪ ምን ችግር አለ ወስድሻለሁ ይላታል። ነገር ግን ሚስቱ አሁንም ትንሽ ቆየት ትልና እንደውም እኔ ሲንዲና ቤልስ መሄድ አልፈልግም፣ ሲንዲና ቤልስ ቤቴ እንዲሆን ነው የምፈልገው ትለዋለች። ሄንሪ የሚመልስና ይሄ ታዲያ ምን ችግር አለው ጥሩ ነው እንደውም ይላታል። የሄንሪ ሚስት ታዲያ አሁንም ሄንሪ የተረዳት ስላልመሰላት ሄንሪ አሁን ጊዜው አይመስልህም ትለዋለች። ከዛም ሄንሪ ስለ ልጆች ነው አይደለም የምትይው ይላታል። እናም የሄንሪ ሚስት ለስለስ ባለ ድምፅ አዎ እርግጥ ነው ስለ ልጆች ነው የማወራው፣ አሁን ላይ መውለድ አለብን ትለዋለች። ሄንሪ ግን የሚስቱን ፍላጎት ለማክበር ሲል አዎ ልጆች ወዳለሁ፣ ነገር ግን እሱ አሁን ልጆችን ለመውለድ ዝግጁ አልነበረም። እንደሚወዳት ትጠራጠርና ሄንሪ ግን አሁንም ትወደኛለህ ትለዋለች። አዎ በጣም ወድሻለሁ ይላታል እሱ። ሄንሪ እና ሚስቱ ታዲያ እየተነጋገሩ ባሉበት ሰዓት በኃይለኛው በራቸው ይንኳኳል። ሄዶም በሩን በሚከፍትበት ሰዓት ሁለት ሰዎች አንዱ የታመመ በማስመሰል መሬት ላይ ቁጭ ብሎ ያገኛቸዋል። እነዚህ ሁለት ሰዎች ታዲያ የሄንሪ ጓደኞች ናቸው። እነዚህ ሁለት ሰዎች ታዲያ ሄንሪ በፊት ላይ የሚያውቃቸው ጓደኞቹ ነበሩ። እናም በዚህ ሰዓት ሄንሪን በር ያስከፈተው ሰውዬ አንድ ጓደኛችን ታሞብን ነው፣ ለደቂቃዎች ወደ ቤት መምጣት እንችላለን ብሎ ይጠይቁታል። ከዛም ሄንሪ ወደ ቤቱ ያስገባቸውና ሚስቱ የታመመውን ሰውዬ መንከባከብ ትጀምራለች። በጣም ነው የታመመው፣ ወደ ሐኪም ቤት ሄዶ መታየት አለበት ይሉታል። ፊልሙ የሚጀምረው ሄንሪ የፍጥነት መንገድ መቆጣጠሪያ ጣቢያው ሰራተኛ እንደሆነ እያሳየን ነው። በማታ ሽፍትም እየሰራ ባለበት ወቅት እናም ሄንሪ የማታ ሽፍቱን ጨርሶ ሲነጋ ጠዋት ወደ ቤቱ ሲሄድ ያሳየናል። ቤቱም እንደደረሰ ሚስቱ ቁርስ ታቀርብለትና ማውራት ይጀምራሉ። ሄንሪ ቁርሱን እየበላ ሚስቱ ግን ቁጭ ብላ አይኑን ታዩ ነበረ። እናም ሄንሪ ከሚበላበት ቀና ብሎ ይመለከታትና አንቺ ቁርስ አበይም እንዴ ይላታል። እኔ በልቻለሁ ትለዋለች። እናም ሚስቱ የሆነ ጥያቄ እንዳላት ስላወቀ ደህና ነሽ አይደል ይላታል። እሷም መልሳ ሲንዲና ቤልስ አትወስደኝም ወይ ትለዋለች። ሲንዲና ቤልስ ማለት ታዲያ አሜሪካ ውስጥ ሰዎች ቤቢ ሻወር ለማድረግ የሚሄዱበት ቦታ ነበረ። ከዛም ሄንሪ ምን ችግር አለ ወስድሻለሁ ይላታል። ነገር ግን ሚስቱ አሁንም ትንሽ ቆየት ትልና እንደውም እኔ ሲንዲና ቤልስ መሄድ አልፈልግም፣ ሲንዲና ቤልስ ቤቴ እንዲሆን ነው የምፈልገው ትለዋለች። ሄንሪ የሚመልስና ይሄ ታዲያ ምን ችግር አለው ጥሩ ነው እንደውም ይላታል። የሄንሪ ሚስት ታዲያ አሁንም ሄንሪ የተረዳት ስላልመሰላት ሄንሪ አሁን ጊዜው አይመስልህም ትለዋለች። ከዛም ሄንሪ ስለ ልጆች ነው አይደለም የምትይው ይላታል። እናም የሄንሪ ሚስት ለስለስ ባለ ድምፅ አዎ እርግጥ ነው ስለ ልጆች ነው የማወራው፣ አሁን ላይ መውለድ አለብን ትለዋለች። ሄንሪ ግን የሚስቱን ፍላጎት ለማክበር ሲል አዎ ልጆች ወዳለሁ፣ ነገር ግን እሱ አሁን ልጆችን ለመውለድ ዝግጁ አልነበረም። እንደሚወዳት ትጠራጠርና ሄንሪ ግን አሁንም ትወደኛለህ ትለዋለች። አዎ በጣም ወድሻለሁ ይላታል እሱ። ሄንሪ እና ሚስቱ ታዲያ እየተነጋገሩ ባሉበት ሰዓት በኃይለኛው በራቸው ይንኳኳል። ሄዶም በሩን በሚከፍትበት ሰዓት ሁለት ሰዎች አንዱ የታመመ በማስመሰል መሬት ላይ ቁጭ ብሎ ያገኛቸዋል። እነዚህ ሁለት ሰዎች ታዲያ የሄንሪ ጓደኞች ናቸው። እነዚህ ሁለት ሰዎች ታዲያ ሄንሪ በፊት ላይ የሚያውቃቸው ጓደኞቹ ነበሩ። እናም በዚህ ሰዓት ሄንሪን በር ያስከፈተው ሰውዬ አንድ ጓደኛችን ታሞብን ነው፣ ለደቂቃዎች ወደ ቤት መምጣት እንችላለን ብሎ ይጠይቁታል። ከዛም ሄንሪ ወደ ቤቱ ያስገባቸውና ሚስቱ የታመመውን ሰውዬ መንከባከብ ትጀምራለች። በጣም ነው የታመመው፣ ወደ ሐኪም ቤት ሄዶ መታየት አለበት ይሉታል። ፊልሙ የሚጀምረው ሄንሪ የፍጥነት መንገድ መቆጣጠሪያ ጣቢያው ሰራተኛ እንደሆነ እያሳየን ነው። በማታ ሽፍትም እየሰራ ባለበት ወቅት እናም ሄንሪ የማታ ሽፍቱን ጨርሶ ሲነጋ ጠዋት ወደ ቤቱ ሲሄድ ያሳየናል። ቤቱም እንደደረሰ ሚስቱ ቁርስ ታቀርብለትና ማውራት ይጀምራሉ። ሄንሪ ቁርሱን እየበላ ሚስቱ ግን ቁጭ ብላ አይኑን ታዩ ነበረ። እናም ሄንሪ ከሚበላበት ቀና ብሎ ይመለከታትና አንቺ ቁርስ አበይም እንዴ ይላታል። እኔ በልቻለሁ ትለዋለች። እናም ሚስቱ የሆነ ጥያቄ እንዳላት ስላወቀ ደህና ነሽ አይደል ይላታል። እሷም መልሳ ሲንዲና ቤልስ አትወስደኝም ወይ ትለዋለች። ሲንዲና ቤልስ ማለት ታዲያ አሜሪካ ውስጥ ሰዎች ቤቢ ሻወር ለማድረግ የሚሄዱበት ቦታ ነበረ። ከዛም ሄንሪ ምን ችግር አለ ወስድሻለሁ ይላታል። ነገር ግን ሚስቱ አሁንም ትንሽ ቆየት ትልና እንደውም እኔ ሲንዲና ቤልስ መሄድ አልፈልግም፣ ሲንዲና ቤልስ ቤቴ እንዲሆን ነው የምፈልገው ትለዋለች። ሄንሪ የሚመልስና ይሄ ታዲያ ምን ችግር አለው ጥሩ ነው እንደውም ይላታል። የሄንሪ ሚስት ታዲያ አሁንም ሄንሪ የተረዳት ስላልመሰላት
ሄንሪ አሁን ጊዜው አይመስልህም ትለዋለች። ከዛም ሄንሪ ስለ ልጆች ነው አይደለም የምትዩ ይላታል። እናም የሄንሪ ሚስት ለስለስ ባለ ድምፅ አዎ እርግጥ ነው ስለ ልጆች ነው የማወራው፣ አሁን ላይ መውለድ አለብን ትለዋለች። ሄንሪ ግን የሚስቱን ፍላጎት ለማክበር ሲል አዎ ልጆች እወዳለሁ፣ ነገር ግን እሱ አሁን ልጆችን ለመውለድ ዝግጁ አልነበረም። እንደሚወዳት ትጠራጠርና ሄንሪ ግን አሁንም ትወደኛለህ ትለዋለች። አዎ በጣም ወድሻለሁ ይላታል እሱም። ሄንሪና ሚስቱ ታዲያ እየተነጋገሩ ባሉበት ሰዓት በኃይለኛው በራቸው ይንኳኳል። ሄዶም በሩን በሚከፍትበት ሰዓት ሁለት ሰዎች አንዱ የታመመ በማስመሰል መሬት ላይ ቁጭ ብሎ ያገኛቸዋል። እነዚህ ሁለት ሰዎች ታዲያ የሄንሪ ጓደኞች ናቸው። እነዚህ ሁለት ሰዎች ታዲያ ሄንሪ በፊት ላይ የሚያውቃቸው ጓደኞቹ ነበሩ። እናም በዚህ ሰዓት ሄንሪን በር ያስከፈተው ሰውዬ አንድ ጓደኛችን ታሞብን ነው፣ ለደቂቃዎች ወደ ቤት መምጣት እንችላለን ብሎ ይጠይቁታል። ከዛም ሄንሪ ወደ ቤቱ ያስገባቸውና ሚስቱ የታመመውን ሰውዬ መንከባከብ ትጀምራለች። በጣም የታመመው ወደ ሐኪም ቤት ሄዶ መታየት አለበት ይሉታል።